ከ55 ሚሊዮን ዓመት በፊት ምድር ላይ ከ35 ሜትር በላይ የሚረዝም ከአንድ ቶን በላይ የሚመዝን ግዙፍ እባብ ይኖር ነበር። ስሙ ታይታኖቦአ ነበር። ከዚያም ጠፋ። ታይታኖቦአን የሚገዳደር አንድም ፍጥረት አልተገኘም። ይህ ግዙፍ አዳኝ እስከ ዛሬ ቢኖር ዓለማችን ምን ትመስል ነበር? ከ55 ሚሊዮን ዓመት በፊት ዳይኖሰሮች ከምድር ገጽ ከጠፉ በኋላ በደቡብ አሜሪካ ሞቃታማ የውሃ አካባቢዎች ውስጥ አንድ አስፈሪ አዳኝ ተነሳ። ስሙ ታይታኖቦአ ነበር። ታይታኖቦአ በምድር ላይ ከኖሩት ትልልቅ እባቦች አንዱ ብቻ ሳይሆን ከተመዘገቡት ትልልቅ አዳኞችም አንዱ ነበር። ርዝመቱ ከ30 እስከ 35 ሜትር ያህል፣ ክብደቱም ከ1000 ኪሎ ግራም በላይ እንደነበር ይገመታል። ሰውነቱም ወደ 1 ሜትር የሚጠጋ ውፍረት ነበረው። ታይታኖቦአ መርዛማ አልነበረም፣ ነገር ግን ምርኮኛውን በጡንቻው አጥብቆ በመጠቅለል እስትንፋሱን እስኪያጣ ድረስ በመጭመቅ ይገድለው ነበር። ከዚያም በጥርሶቹ ይዘውና ይውጠው ነበር። በዚያን ጊዜ ዋና ምግቦቹ አሳዎች፣ ትላልቅ እንስሶችና አዞዎች ነበሩ። ሞቃታማው የምድር አየርም ለሱ ፍጹም አካባቢው ነበር። ግን ታይታኖቦአ ለምን ጠፋ? የምድር አየር ንብረት በጊዜ ሂደት መቀየር ጀመረ። መጀመሪያ ምድር በጣም ሞቀች፣ ከዚያ ግን ለረጅም ጊዜ መቀዝቀዝ ጀመረች። ታይታኖቦአ ቀዝቃዛ ደም ያለው እንስሳ ስለነበር የሰውነቱ ሙቀት ለመጠበቅ ከአካባቢው ሙቀት ጋር በጣም ይደገፍ ነበር። ምድር ስትቀዘቅዝ ይህ ለእርሱ ትልቅ ችግር ሆነ። ታይታኖቦአ አልጠፋም ብለን ብናስብስ? ምናልባት ከተለዋዋጭ አየር ንብረት ጋር ለመስማማት አዲስ የሰውነት ችሎታ ባዳበረ ነበር። ለምሳሌ የሰውነቱን ሙቀት የበለጠ በራሱ መቆጣጠር ቢችል ኖሮ ቀዝቃዛ አካባቢዎችን መቋቋም ይችል ነበር። በዚህ ሂደት ታይታኖቦአ በሚሊዮኖች ዓመታት የተለያዩ አካባቢዎች ላይ የተላመደ መኖር ቢችል ኖሮ ዛሬ የምናየው ፍጥረት ከጥንታዊ ታይታኖቦአ በጣም የተለየ ሊሆን ይችል ነበር። አንዱ የዝግመተ ለውጥ መንገድ ወደ ባህር ሊወስደው ይችል ነበር። እሱ ረጅም ርቀት የሚዋኝ ትልልቅ ዓሣዎችና አዞዎችን የሚያድን ግዙፍ የባህር አዳኝ ሊሆን ይችል ነበር። ሌላው የዝግመተ ለውጥ መንገድ ደግሞ ወደ ደረቅ በረሃማ አካባቢዎች ሊወስደው ይችል ነበር። ቀለሙም ከአሸዋው ጋር እንዲደባለቅ ቀላል የአሸዋ ቀለም ሊኖረው ይችል ነበር። በቀን ውስጥ ከፀሐይ ለመሸሽ ጥልቅ ጉድጓድ ውስጥ ይደበቅና በሌሊት ለማደን ይወጣ ነበር። እንዲህ ያለ የዘመናችን ታይታኖቦአ እስከ 50 ሜትር ርዝመትና ከ1 ሜትር በላይ የሚደርስ ውፍረት ሊኖረው ይችል ነበር። አሁን እስቲ ይህንን አስቡ። ዛሬ በባህር ውስጥ እየዋኙ ነው። ውሃው ጸጥ ብሏል። ከታችም ምንም ነገር አታዩም። በድንገት ከጥልቁ ውስጥ ከ50 ሜትር በላይ የሚረዝም ግዙፍ እባብ ቢወጣስ? እሱን ለማምለጥ ጊዜ ሊኖሩት ይችላል? የሰው ልጅ የማደኛ መሳሪያዎችን እያሻሻለ ሲመጣ ታይታኖቦአዎቹም ሰዎች ሊያድኗቸው ከሚችሏቸው ትልልቅ እንስሳት መካከል አንዱ ይሆን ነበር። በበረሃማ አካባቢዎች የሚጓዙ ሰዎች ደግሞ ከመሬታቸው በታች የሚንቀሳቀሰውን ግዙፍ አዳኝ መጠንቀቅ ይኖርባቸው ነበር። በዘመናዊ ቴክኖሎጂ የሙቀት ምልክቱን በመከታተል ከመሬት በታች የት እንደሚደበቅ ማወቅም ይቻል ነበር። ነገር ግን የዛሬው ዓለም ለታይታኖቦአ ፍጹም ገነት አይሆንም ነበር። የአየር ንብረት ለውጥ ሙቀትን ቢጨምርም የቀድሞ መኖሪያዎቹ የሆኑት ረግረጋማ ቦታዎችና ሞቃታማ ደኖች በሰው ልጅ እንቅስቃሴ እየቀነሱ ናቸው። የውሃ መበከልና የባህር አሲዳማነት መጨመርም የሚመገባቸውን የባህር ፍጥረታት ሊቀንስ ይችላል። ስለዚህ ታይታኖቦአ ዛሬ በሕይወት ቢኖር ኖሮ ዓለማችን ፈጽሞ የተለየች ትሆን ነበር። በባህር ውስጥ የሚዋኙ ሰዎች ከሻርኮች በተጨማሪ አንድ እጅግ ትልቅ አዳኝ መፍራት ይኖርባቸው ነበር። በበረሃ የሚጓዙ ሰዎችም ከእግራቸው በታች የሚንቀሳቀሰውን ግዙፍ አዳኝ ሊጠነቀቁ ይገባ ነበር። እና ምናልባት በየትኛውም ቦታ ሳታስቡት ልትገናኙት የምትችሉት አንድ እጅግ አስፈሪና ግዙፍ ፍጥረት ይሆን ነበር። ታይታኖቦአ ከ55 ሚሊዮን ዓመት በፊት የጠፋው ይህ ግዙፍ እባብ እስከ ዛሬ ቢኖር ኖሮ ተፈጥሮ ብቻ ሳትሆን የሰው ልጅም የሚኖርበት ዓለምም በጣም የተለየ ትሆን ነበር።